እንደ ኢትዮጵያን ዘመን አቆጣጠር በመስከረም ወር 2014 ከ9 ወራት በፊት በመፈንቅለ መንግስት መሪዋን የቀየረችው ቡርኪና ፋሶ አዲስ መፈንቅለ መንግስት አስተናገደች። የ34 ዓመቱ ወጣት ሻምበል ኢብራሂም ትራኦሬ ሌተናል ኮሎኔል ሄነሪ ዳሚምባን አስወግዶ ስልጣን ያዘ። ሄነሪ ዳሚምባ ከወጣቱ ሻምበል ትራኦሬ ጋር በመሆን ነበር ለ9 ዓመታት በስልጣን የቆዩትን ሮሽ ካፖሬን ከስልጣናቸው ያነሱት። ኢብራሂም ትራኦሬ ለምን የቀድሞ የትግል አጋሩን ከስልጣን ለማንሳት እንደወሰነ ሲጠየቅ በጋራ ቅድሚያ ሊሰጡት የተማማሉለትን የሰርጎ ገቦችና ታጣቂዎች እንቅስቃሴ ቁጥጥርን በመፈንቅለ መንግስት ስልጣን ካገኙ በኋላ ሄነሪ ዳሚምባ ችላ ማለታቸውን ጠቅሶ ነበር። ብዙዎች ወጣቱን አብዮተኛ ከታሪካዊው የቡርኪና ፋሶ መሪ ቶማስ ሳንካራ ጋር እያመሳሰሉት ይገኛሉ። ለምስስላቸው ከሚጠቅሷቸው ነጥቦች መካከልም ሁለቱም ሻምበል መሆናቸው፣ ሁለቱም በ34 ዓመታቸው ስልጣን መያዛቸው እና ሁለቱም በመፈንቅለ መንግስት ለስልጣን የበቃ መሪ መፈንቀላቸው ይገኙበታል። ሻምበል ኢብራሂም ትራኦሬ በፈረንጆቹ 1988 ሞሆን በተባለች የቡርኪና ፋሶ ግዛት ነበር የተወለደው። የመጀመሪያ ደረጃ ትምህርቱን በትውልድ መንደሩ የተከታተለ ሲሆን የሁለተኛ ደረጃ ትምህርቱን ደግሞ የጨረሰው የሀገሪቱ ሁለተኛ ግዙፍ ከተማ በሆነችው ቦጎዲዮላስ ነው። በጉርምስና ዘመናቸው ጦሩን ከተቀላቀሉ ጓዶቹ በተቃራኒ ትራኦሬ በቀለም ትምህርት እስከ መጀመሪያ ዲግሪ የገፋ ሲሆን ወደ ቡርኪና ፋሶ መዲና ኡጋዱጉ ተጉዞ በጆሴፍ ኪዜርቦ የጂኦሎጂ ትምህርቱን በማጠናቀቅ በመጀመሪያ ዲግሪ ተመርቋል። አብረውት የተማሩ ጓዶቹ አይን አፋርና ቁጥብ መሆኑን ይናገራሉ። ምጡቅ አእምሮ እንደነበረው ግን ሁሉም ይመሰክሩለታል። ትምህርቱን በከፍተኛ ውጤት እንደማጠናቀቁ በትምህርት የመግፋት እድል ቢኖረውም እሱ ግን በፈረንጆቹ 2009 የሀገሪቱን ጦር ትምህርት ቤት ተቀላቀለ። ትራኦሬ የተቀላቀለው የጦር ትምህርት ቤት የቀድሞውን አብዮተኛ ቶማስ ሳንካራን ካፈራው የጦር ትምህርት ቤት ቀጥሎ በሀገሪቱ አለ የተባለ ነው። በፈረንጆቹ 2012 የጦር ትምህርቱን አጠናቅቆ ሲመረቅ ትራኦሬ የመድፈኛ ክፍሉን ነበር የተቀላቀለው። በሁለት ዓመታት ውስጥ ከዚህ ክፍል ወደ 100 አለቅነት እድገት አገኘ። በብሩህ አእምሮ ባለቆቹ አድናቆትን ያገኘው ትራኦሬ በሞሮኮ የአየር መቃወሚያ ስልትን እንዲማር ለስልጠና ተላከ። የትራኦሬን የውትድርና ህይወት ወደ አዲስ ምዕራፍ ያሸጋገረ ክስተት የተፈጠረው በ2014 በተባበሩ መንግስታት ሰላም አስከባሪ ጦር ሚኒሱማ ስር ወደ ማሊ መጓዙን ተከትሎ ነበር። በማሊ በነበረው ቆይታ እስላማዊ አክራሪ ኃይሎችንና በዘር የተደራጁ ታጣቂዎችን በመዋጋት ትልቅ ወታደራዊ ልምድን አግኝቷል። በዚህ ቆይታውም ጀግንነቱ በብዙዎች ተመስክሮለታል። ይህ የሆነውም በ2018 ነበር። በቀጣዩ ዓመት በምስራቃዊው የቡርኪና ፋሶ ግዛት ለ7 ወራት ከታጣቂዎች ጋር ተፋልሟል። ይህ ዘመቻ ግን ከጊዜያዊ ማፈግፈግ የዘለለ ታጣቂዎቹን ሊያስወግድ አልቻለም። በምስራቁ የሀገሪቱ ክፍል ድል የራቃቸው ታጣቂዎች በሌሎች የሀገሪቱ ክፍሎች በጥቃታቸው ገፉበት። ከዚህ በተጨማሪ ማሊን፣ ኒጀርንና ቡርኪና ፋሶን በሚያዋስነው የጋራ ድንበር በተደረጉ የጸረ ሽብር ዘመቻዎች ላይም ትራኦሬ ተሳታፊ ነው። በእነዚያ የትግል ዘመናት የሚያውቁት ሳይቀሩ ስለ ትራኦሬ የአመራር ብቃትና ድፍረት ይመሰክራሉ። 100 አለቃ ኢብራሂም ትራኦሬ ወደ ሻምበልነት የደረጃ እድገት ያገኘው በ2020 ነበር። ይህ ወቅት እሱና መሰል ወጣት አዛዦች በበላዮቻቸው ላይ ቅር መሰኘት የጀመሩበት ነበር። እነዚህ ወጣት መሪዎች ምን ማድረግ እንደሚችሉ አያውቁም። በዚህ አጣብቂኝ መሃል ሳሉም ነበር በመካከለኛው የሀገሪቱ ክፍል በ2020 ዓ.ም ጂሃዲስቶች በአስደንጋጭ ፍጥነት መስፋፋት የጀመሩት። በዚህ ወቅት ሻምበል ትራኦሬ በስሩ ያለውን ጦር በማስተባበር በጂሃዲስቶቹ ላይ ጥቃት ለመሰንዘር ተንቀሳቀሰ። ጂሃዲስቶቹ ያደረሱት ጉዳት ቀላል የሚባል አልነበረም። በፍጥነት የሚቆጣጠሯቸው ግዛቶች ቁጥር መጨመር ጀመረ። አንዳንድ ምንጮች እንደውም ማዕከላዊ መንግስት የተቆጣጠራቸው ግዛቶች ከግማሹ የሀገሪቱ ክፍል እንደማይልቅ በድፍረት ይናገሩ ጀመር። ጄሚኒ የተባሉ እስላማዊ ታጣቂዎች፣ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች እና የሳሄል እስላማዊ እንቅስቃሴ ማሊን፣ ቡርኪና ፋሶና ኒጀርን በሚያገናኘው መስመር ላይ በስፋት መንቀሳቀስ መጀመራቸው ደግሞ ችግሩን በእንቅርት ላይ ጆሮ ደግፍ አደረገው። በተለይ ጄሚኒ የተባሉትና መነሻቸውን ማሊ ያደረጉት ታጣቂዎች በምዕራብ አፍሪካ በስፋት በመንቀሳቀስ በሃይማኖት፣ በኑሮ ደረጃና በጎሳ መካከል ያሉ ልዩነቶችን በማጦዝ
ብዙ ተመልማዮችን ለማግኘት ችለዋል። ሰዎችን በማገት አስገድዶ ግብር በመሰብሰብ በጦር መሳሪያ ዝውውር እና በህገ ወጥ የሰዎች ዝውውር ካዝናው የደለበው ይህ አሸባሪ ድርጅት ቡርኪና ፋሶ ሰፊ እንቅስቃሴ ማድረግ ጀመረ። ሰዎችን ያግታል፣ ተሽከርካሪዎችን ይዘርፋል፣ ፈንጂዎችን ያፈነዳል፣ ሮኬቶችን ሳይቀር ይተኩሳል፣ ንጹሃንንም ይገድላል። በ2020 መጨረሻ ቡርኪና ፋሶ በከባድ ማህበራዊ ቀውስ ውስጥ ተዘፍቃ ነበር። ሩቡ የሀገሪቱ ህዝብ የምግብ እጥረት እያሰጋው ነበር። በ2022 መጨረሻ ከ3000 በላይ ንጹሃን ለሞት ተዳርገዋል። ከ2 ሚሊዮን ሰዎች በላይ ለመፈናቀል ተገደዋል። በ2022 መጀመሪያ በሌተናል ኮሎኔል ሄነሪ ዳሚምባ የተመራ ጦር የፕሬዝዳንት ሮች ካቦሬ መንግስት አስወግዶ ስልጣን ያዘ። ፕሬዝዳንት ካቦሬ በ2015 ስልጣን የያዙ ሲሆን በ2020 በድጋሚ ተመርጠዋል። እሳቸው ወደ ስልጣን የመጡት በ2014 የ27 ዓመቱን የብሌዝ ካምፖሬን ባገነናዊ መንግስት የገለበጠውን ህዝባዊ አመጽ ተከትሎ የተቋቋመውን ጊዜያዊ መንግስት ተክተው ነበር። ብሌዝ ካምፖሬ በ1987 ተደርጎ ብሩሁን ቶማስ ሳንካራን የገደለው ደም አፋሳሽ መፈንቅለ መንግስትን ተከትሎ ነበር ለስልጣን የበቁት። ሄነሪ ዳሚምባ ስልጣን ሲይዙ የቀድሞ መሪ ካቦሬን እስላማዊ ታጣቂዎችን ለመመከት ዳተኛ መሆናቸውን በተደጋጋሚ በመጥቀስ ይከሱ ነበር። ዳሚምባ ስልጣን እንደያዙ አዲስ ኃይል በማደራጀት ጂሃዲስቶችን ለመዋጋት እንቅስቃሴ ማድረግ ጀምረው ነበር። 2 ሚሊዮን የሚደርሱ ተፈናቃዮችንም ወደ መኖሪያቸው በጥቂት ጊዜያት ውስጥ እንደሚመልሷቸው ቃል ገብተውላቸው ነበር። ሻምበል ትራኦሬ በዳሚምባ በአዲስ በተዋቀረው ኃይል ውስጥ አባል ነበረ። ከጥቂት ወራት በኋላ አዲሱ መሪ ሻምበል ትራኦሬን መድፈኛ ክፍሉን እንዲመራላቸው ሾሙት። ይህ ውሳኔ ግን የዳሚምባን ፍጻሜ በእጅጉ ያፈጠነ ነበር። በዳሚምባ የ9 ወራት የስልጣን ዘመን የታጣቂዎች ጥቃት በከፍተኛ ሁኔታ ጨመረ። ጂሃዲስቶች ገጠራማውን ክፍል አዳርሰው ከተሞችን መክበብ ጀመሩ። አብዛኞቹ የጦር ሰራዊት አባላትም ችግሮች እየተባባሱ እንጂ እየቀነሱ እንዳልሆኑ መታዘብ ጀመሩ። በሀገሪቱ ጠረፍ ውጊያ ላይ የነበሩ የጦሩ አባላት ደሞዝ በወቅቱ ሊያገኙ አልቻሉም። በካፒቴን ትራኦሬ የሚመራው ክፍለ ጦርም ከችግሩ ገፈት ቀማሾች መካከል ነበር። የተማረሩ የዚህ ክፍለ ጦር አባላትም ትራኦሬን ወክለው መሪያቸውን እንዲያናግር ላኩት። ሻምበል ትራኦሬም በተደጋጋሚ ወደ መዲናዋ እያቀና የጦሩን ችግር ለወታደራዊ መሪ ቢያቀርብም የሚሻሻል ነገር ሊታይ አልቻለም። ከዚህ በተጨማሪ ጦሩ በትጥቅ እጥረት ምክንያት ለከፍተኛ ወታደራዊ ሽንፈት መጋለጥ ጀመረ። ዳሚምባና ካቢኔያቸው በምቹ ቢሮዎቻቸው በመዲናዋ ተቀማጥለው እየኖሩ ለጦሩ ጥያቄዎች ጆሮ ዳባ ልበስ ማለታቸው የጦሩን ቅሬታ ወደ ከፋ ደረጃ ያደርሰው ጀመረ። ማዕከላዊ መንግስቱ ጂሃዲስቶችን ለመዋጋት የነበረው ቸልታ ጦሩ መካከል ክፍፍል በመፍጠሩ ስልጣን ለመያዝ የሚፈልጉ የተለያዩ ክፍልፋዮች እንዲፈጠሩ አደረገ። የፈረንጆቹ 2022 ሊጠናቀቅ 3 ወራት ሲቀሩት ምግብ የጫኑ 150 የጭነት ተሽከርካሪዎች ላይ ከአልቃይዳ ጋር ግንኙነት ያላቸው ጂሃዲስቶች በከፈቱት ተኩስ 37 ሰዎች ተገደሉ። ከነዚህ ውስጥ 27 የሚሆኑት ወታደሮች ነበሩ። ይህ ጥቃት የተፈጸመበት አካባቢ ትልቅ ፖለቲካዊና ወታደራዊ ጥቅም ያለው ቢሆንም ጂሃዲስቶች ለአንድ ዓመት ተኩል እንዳሻቸው ሲንቀሳቀሱበት ነበር። እንዲህ አይነት ዜናዎች በጦር ውስጥ የነበረውን ቁጣ የሚያብሱ ነበሩ። በተለይም በወጣቶቹ መኮንኖች ዘንድ ቁጣቸው በዋናነት ያተኮረው ደግሞ ታግለው ለወንበር ባበቁት መሪያቸው ሄነሪ ዳሚምባ ላይ ነበር። ይህ ከመሆኑ ከአንድ ሳምንት በፊት ዳሚምባ ከባልደረቦቻቸው ጋር በመሆን በተባበሩት መንግስታት ስብሰባ ላይ ለመታደም ወደ ኒውዮርክ ተጉዘው ነበር። በስብሰባውም መንግስታቸው ብዙ መሻሻሎችን እያስመዘገበ መሆኑን ጠቅሰው ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግላቸው ጠይቀው ነበር። ይህ የመሪው ጉዞ ግን በሀገራቸው ዜጎች በመልካም አልታየላቸውም። ሀገሪቱ የነበረችበትን አጣብቂኝና የህዝባቸውን ጭንቀት ከግንዛቤ ውስጥ ያላስገባ በወጪም ቢሆን አክሳሪ እንደሆነ ብዙዎችን ያስማማ ሆነ። በቀጣዮቹ ቀናት ሻምበል ትራኦሬ ከባልደረቦቹ ጋር በመሆን ከመሪው ጋር ለመነጋገር ወደ መዲናዋ አቀና። ዳሚምባ ግን ከወጣቶቹ አዛዦች ጋር ለመነጋገር ለቀረበላቸው ጥያቄ መልስ ሳይሰጡ ቀሩ። ትዕግስታቸው ገደቡን ያለፈው ሻምበል ትራኦሬና ጓዶቹ እርምጃ ለመውሰድ ተስማምተውም አልቀሩም። በመዲናዋ ስራቸውን ጀመሩ። ኡጋዱጉን ተኩስ አናወጣት። በዚህ ቀን አመሻሽ ላይ ሻምበል ትራኦሬና ጓዶቹ በብሔራዊ ቴሌቪዥን መስኮት ብቅ አሉ።
እነዚህ ወጣት መኮንኖች በመሪያቸው መካዳቸውን እና ሀገራቸውን ከገባችበት አጣብቂኝ ለማዳር ዳር ድንበሯንም ለማስጠበቅ ስልጣን መረከባቸውን ይፋ አደረጉ። አዲሱ ስብስብም ሻምበል ትራኦሬን መሪው አድርጎ መረጠ። ሰላምና ጸጥታን ማስከበር እንዲሁም የግዛት አንድነቱን ማስጠበቅ ቀዳሚ ተግባሩ መሆኑን የጠቀሰው ይህ ስብስብ ለዓለም አቀፉ ማህበረሰብ ዓለም አቀፍ ሕግጋትን አክብሮ እንደሚንቀሳቀስና በተለይም ሰብአዊ መብቶችን እንደሚያከብር አሳሰበ። የሻምበል ትራኦሬ መንግስት የዓለም አቀፍ አጋሮቹን ቁጥር በመጨመርም ጂሃዲስቶች ላይ የሚወስደውን እርምጃ የበለጠ እንደሚያሰፋ ቃል ገባ። ይህ በሆነ ቀጣይ 48 ሰዓት ውስጥ ሻምበል ትራኦሬና ጓዶቹ የሚመጣባቸውን ሁሉ ለመቀበል ለህዝባቸው ቃል ገቡ። በቀጣይ ቀናት አዲሱ ጦር ፈተናዎቹ መብዛት ጀመሩ። ጥቃቶች እንደበዛባቸው የተረዱት እነ ሻምበል ትራኦሬ በቴሌቪዥን በመቅረብ ስልጣናቸውን የተቀሙት ሌተናል ኮሎኔል ሄነሪ ዳሚንባ በሀገሪቱ በሚገኝ የፈረንሳይ ጦር ካምፕ ውስጥ ተደብቀው መፈንቅለ መንግስቱን ለማጨናገፍ እያሴሩ መሆኑን ይፋ አደረጉ። ለቀድሞ ቀኝ ገዣቸው ፈረንሳይ ጥላቻ ማዳበር ከጀመሩ ለሰነበቱት ቡርኪና ፋሶውያን ይህ አስደንጋጭና የሚያስቆጣ ዜና ነበር። ምንም እንኳን የፈረንሳይ መንግስት ክሱን ለማስተባበል ቢሞክርም በሺዎች የሚቆጠሩ ቡርኪና ፋሶውያን ቁጣቸውን ለመግለጽ አደባባይ ወጡ። በመዲናቸው የሚገኘውን የፈረንሳይ ኤምባሲም ላይ ጥቃት ሰነዘሩ። በጥቂት ተራማጅ ወጣት መኮንኖች የተቀሰቀሰው የመፈንቅለ መንግስት እርምጃ ወደ ሁሉን አቀፍ ህዝባዊ የነጻነት ትግል አደገ። አየር ኃይልን ጨምሮ ብዙ የሰራዊት ክፍል ከወጣቱ ሻምበል ጎን መሰለፍ ጀመረ። ይህንን ዜና የሰሙት ተባራሪው መሪ ሳይወዱ በግዳቸው ስልጣናቸውን መልቀቃቸውን ይፋ አደረጉ። የ34 ዓመቱ ተራማጅ ሻምበል የሽግግር መንግስቱ መሪ ሆነ።